እጅግ በጣም ህዝቡን ያስቆጣ ቪዲዮ ተለቋል። በእነዚህ ሁለት ቲክታከሮች ታዋቂ ናቸው። በቲክታክ ከ1.2 ሚሊዮን ፎሎወር በላይ ያላቸው ታላችሁ እና እዚህ ጋር ተመልከቱ። በእጇ ምኑ እንደምትነቀው ምኑ እንደምትዳብሰው በደንብ እዚህ ጋር ዙም አድርጌላችሁ ተመልከቱ። ሲሲ ምን እንደምትዳብሰው ጂአር ካፕል ይባላሉ። በቲክቶክ እንግዲህ ከ1.2 ሚሊዮን ፎሎወር በላይ ያላቸው እነዚህ ሁለት ጥንዶች ከዚህ በፊት የምናውቃቸው ብሎ ኮንቴንት የሚሰሩት ያው ነዳያን ሲመገቡ እንዲሁም የራሳቸውን ቢዝነስ ሲያስተዋውቁ ነበር። አሁን ምን ሽኩ ብላቸው እንደሆነ አናውቅም፣ እንደዚህ አይነት ቪዲዮ ይዘው መጥተዋል። በጣም የሚያሳዝነው ደግሞ ነገሩን ፓርት 1 ፓርት 2 ፓርት 3 እያሉ ማስተላለፋቸው። በቃ ነገሩን ጉዳዩን ሲያደርጉ ነው እንጂ ያላየ ነው እያንዳንዷን ነገር እንድናይላቸው ሲቀርጹና ሲለቁ ነበር። ይሄ ደግሞ ምን ይሆናል መሰላችሁ? ኃጢአት ሁላችንም በየቤታችን እንሰራለን። ነገር ግን ወተን ቪዲዮ ቀርጸን ለሌሎች እንዲታይ ስናደርገው ሌሎች የሚስቱ ሰዎች እንዳሉ ማሰብ አለብን። ከባህልም ከእምነትም አንፃር እንደዚህ አይነት ትክክል እንዳልሆነ ማስረዳት መቻል አለብን። ልንተኛ ስንል ብትመጡት ሳይን አይታየም። እንግዲህ ያሳየው ሳይን ፕሊስ ዱ ኖት ዲስተርብ የሚለው በሆቴሎች በሞቴሎች ላይ የሚለጠፍ ማለት ነው። አትረብሹን እያሉ ነው። ሰው ይከተላቸዋል፣ ሰው ይወዳቸዋል፣ ሰው የምታደርጉትን ያደርጋል። ሰው እናንተ የምትወዱትን ይወዳል ማለት ነው። እናንተ የምታሳዩትን ለማድረግ ርቀት ይሄዳል ማለት ነው። ከእናንተ የማይጠበቅ ትልቅ ስህተት ነው። ትላልቆች ናቸው፣ አዋቂዎች ናቸው ለስሙ። ግን እንዲህ ያለ ዝሙት ቀስቃሽ ነገር ማስተላለፍ የለባችሁም። እንዲህ ያለ ፖርኖግራፊ የመሰለ ቪዲዮ ማስተላለፍ የለባችሁም። ይሄ በጣም አደገኛ ነገር ነው፣ ያስጠይቃል። አዳራችን እንዴት እንደነበር እንዳትጠይቁኝ፣ ውሏችን ግን ትዝ ይለኛል። ቲክቶኩ እንዲህ ያለ ጋጦጥነት እየታየበት ነው። መርጣችሁ ስሙ የምንለው ለዚህ ነው። ተዝናኑ፣ ቺል አድርጎ የፈለጋችሁትን ነገር ማድረግ ትችላላችሁ። እሱን መልቀቅ ትችላላችሁ። እኛ ግድ አይሰጠንም፣ እየለቀቃችሁም ነው። ግን እንዲህ አይነት ግልጽ የሆነ ጋጦጥነት ሲታይ ደግሞ መተን በመረጃና በማስረጃ እናጋልጣለን። የሚከተላችሁ ሰው ስለሆነ እንዲጠፋ ስለማንፈልግ እናንተም እንድትጠፉ ስለማንፈልግ ማለት ነው። እውነት ነው። ሌዲስ ኤንድ ጄንትስ ፕሬዘንቲንግ ዩ ማይ ቤስት ስትራይከር ትላለች ማለት ነው። አልጋ ላይ ተኝተው ያው እሱ እንዳስደሰታት አይነት ነገር ነው እንግዲህ የምትናገረው ማለት ነው። እና ይሄ ቪዲዮ ማጀቢያ ደግሞ ስትሰሙት ግልጽ ይሆንላቸዋል። የእነሱን አክቲንግ ስታዩ፣ ፌሻል ኤክስፕሬሽናቸውን ስታዩ ግልጽ ነው ማለት ነው። ስሟል እኛም እንግዲህ በድጋሚ ያለ ሚዲያው በተለይ ደግሞ በቲክቶክ ብዙ ሺዎች ተከታይ ያላችሁ ተጽዕኖ ፈጣሪዎች ቲክቶከሮች ኃላፊነት ያለውን ቪዲዮ በመለጠፍ ማህበራዊውም እንዲሁም ኃላፊነታችሁ እንድትወጡ እናሳስባለን። እንግዲህ የቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አመሰግናለሁ።